ግራም ይባላል። የ14 ዓመት ልጅ ሲሆን ትንሽ ወጣ ያለ ባህሪ ያለው መርዛማ ነገር ስለተባለ ነገር በጣም ማንበብና ማወቅ ይፈልጋል። ልጁ ታዲያ አንድ ቀን ለምን መርዛማ ነገርን ከማንበብ አልፎ ለምን መመረዝ አልጀምርም ብሎ ያስባል። እናም ወደ አቅራቢያው ያለ ወደ አንድ ኬሚስት ጋር ሄድና 17 ዓመቱ እንደሆነና ለትምህርቱ አንዳንድ ኬሚካሎች እንደሚያስፈልጉት ይነግረዋል። ያም ኬሚስት ያምነውና ለግርሃም የጠየቀውን ኬሚካሎች ይሰጣል። አሁን ግርሃም እጁ ላይ ሰዎችን ለመመረዝ የሚሆን መርዛማ ንጥረ ነገሮችን ያገኛል። መጀመሪያ የትምህርት ቤት ጓደኛውን ይመረዛል። ቀጥሎም የቤተሰብ አባሉ መመረዝ ይጀምራል። እቤት ውስጥ ቤተሰቦቹ መታመም ይጀምራሉ። የሚገርመው ነገር እራሱንም ጭምር ይመረዝ ነበር። ምክንያቱም ከቤተሰብ አባል ብቸኛ የማይታመም እሱ ከሆነ ይጠረጥሩኛል ብሎ በማሰብ። በዚህ ውስጥ ግን በሚገርም ሁኔታ የግራም እህት ታማ አታውቅም ነበር። ምክንያቱም አብዛኛውን ጊዜዋን የምትመገበው በፍቅረኛዋ ቤት ስለነበረ። እናም አንድ ቀን ግራም እህቱን የምትጠጣውን ሻይ ውስጥ መርዛማ ነገር ጨምሮ ይሰጣታል። እሷም ትታመምና ሆስፒታል ትገባለች። ዶክተሩ መመረዟን ይነግራታል። አባትና እህቱ ግርሃም እንደመረዛት ቢጠረጥሩ አውቆ ሳይሆን በድንገት በስህተት የተፈጠረ ነው ብላ ያስባሉ። ከጥቂት ወራቶች በኋላ የግርሃም የእንጀራ እናት በጣም በጠና ትታመምና ሆስፒታል ትገባለች። በሚቀጥለው ቀንም ህይወቷ ያልፋል። ሐኪሞች ግን ተመርዛ እንደሞተች ሳይሆን ከዚህ በፊት ያጋጠማት በመኪና አደጋ በደረሰባት ጉዳት አማካኝነት ህይወቷ እንዳለፈ ይገምታሉ። ታዲያ የሚቀጥለው ግርሃም አባቱ መመረዝ ይጀምራል። አባትየውም ታሞ ሆስፒታል ይገባሉ። ሰዎች ግርሃምን መጠርጠር ይጀምራሉ፣ በተለይ ሳይንስ አስተማሪው። እናም የግርሃምን ዴስክ በሚበረብርበት ሰዓት ነበረ የግርሃምን መርዛማ ብልቃጦችንና የመመረዣ ደብተሩን ያገኘው። በጣም ስለደነገጠ ወደ ትምህርት ቤት ዳይሬክተሩ በመሄድ ያንን ወረቀት ይሰጠዋል። ያም የትምህርት ቤት ኃላፊ ወይም ዳይሬክተር ከሕክምና ባለሙያ ጋር በመነጋገር ፖሊስ ይጠራሉ። ፖሊስም ያስረዋል። ግርሃምም ያደረገውን ሁሉ ያምናል። አባቱን፣ እህቱን እንዲሁም የክፍል ጓደኞቹ መመረዙ። እናም ወደ አእምሮ ህሙማን ሆስፒታል እንዲሄድ ይደረጋል። እዛም ቢሆን ታዲያ ሰዎች መመረዙን አላቆመም ነበር። አንደኛውን በሳይናይድ ህይወቷ እንዲያልፍ ያደርጋል። ከአመታት በኋላ ግርሃም ከዚህ ሆስፒታል መውጣት ይፈልጋል። ከዛም በጊዜያቶች ሂደት ቆንጆ ውሸታም ይሆናል። ስሜቶቹን በደበቅ ይለማመዳል። ይሄም ይሳካለትና ከ8 ዓመት ቆይታ በኋላ በ23 ዓመቱ ከሆስፒታል ይወጣል። ከሆስፒታሉ እንደወጣ ነበር ሰዎችን መመረዝ የጀመረው። ይኖርበት የነበረበት ቦታ ላይ ሰዎችን ይመርዛል። ተቀጥሮ ስራ የጀመረበት የፎቶግራፈር ስራ ላይ ያሉ የስራ ባልደረቦቹ ሻይና ቡና መመረዝ ይጀምራል። ቀጥሎ አለቃውን ይመርዘዋል። አለቃውን በጣም ይታመምና ህይወቱ ያልፋል። ሌላኛው የስራው ባልደረባውም በጣም ይታመምና ሆስፒታል ይገባል። ከ2 ሳምንት በኋላ ህይወቱ ያልፋል። በዚህ ሰዓት ነበረ ዶክተሮቹ በመርዛማ ነገር እንደሞተ እርግጠኛ የሆኑት። እናም የመስሪያ ቤቱ ሰራተኞች በድንገት ለምን እንደታመሙ ግራ ስለገባው የግል መርማሪ ይቀጥራል። የመስሪያ ቤቱ የህክምና አባላት መጥተው ስለ ጉዳዩ ከሰራተኞቹ ጋር ይወያያሉ። እናም ለሰራተኞቹ እንዳልተመረዙ ይነግሯቸዋል። ግራም ግን በዛ ሰዓት ላይ ነበረ ግራምን ከህክምና ባለሙያዎቹ ጋር መከራከር ይጀምራል። የህክምና ባለሙያዎቹ ግራም ስለ መርዛማ ንጥረ ነገሮች ጠለቅ ያለ እውቀት እንዳለው ይደርሱበታል። ከኃላፊዎቹም ጋር በመነጋገር ለፖሊስ ይጠቁማሉ። ፖሊስም የግራምን ቤት በሚፈትሽበት ሰዓት የተለያዩ መርዛማ ንጥረ ነገሮችን ጨምሮ ያደረጋቸውን ነገሮች በጽሁፍ ያስቀመጠበትን ደብተር ያገኛሉ። ግራምን ያስሩታል። ፍርድ ቤትም በእድሜ ልክ እስራት ይቀጣዋል።